በዛሬው ቪዲዮ ለልጅ የተሰኘው የቤተሰብ ተከታታይ ድራማ ላይ ዛፈር በጩቤ ተወግቶ የሚሞትበት፣ ባህሪ ባባ እስር ቤት ውስጥ ሆኖ የሚያሸንፍበት ስነ አይሴጉል ከሀገር የምትወጣበት፣ ፖይራዝ በባህሪ ባባ ሰዎች የሚገደልበትን፣ ባህሪ ባባ ቀኝ እጁን የሚያጣበትን እንዲሁም እስር ቤት የሚበሰብስበትና ሌሎቹ ማስደንጋጭና አጓጊ ትዕይንቶች የቀርብ ያለው ወደ ትዕይንቱ አለፍኩ። ፖይራዝ ካራይሊ በመጨረሻ ፖሊሱ ነው ባህሪ ባባንና እንዲሁም ሙሉ ቤተሰቡን እስር ቤት ውስጥ አስገብተዋል። ሶንጉል ስትቃረብ፣ በሌላ በኩል አሁን ላይ ከዚህ ነገር በሙሉ የተደሰተው ዛፈር ፓርቲዎችን፣ ዝግጅቶችን አድርጎ እያከበረ ይገኛል። ግን ይህ በእንዲህ እንዳለ በድንገት ኢስማኤል የተባለው የባህሪ ባባ ልክ እንደ ወንድም የሚታየው ሰው ጋር አብሮ መጠጦችን ይጠጣ ይገኛል። ዛፈር ከማን ጋር የተደሰተና እያከበረ እንደሆነ አያውቅም። ስለ አዲሱ የአሺሽ ስራውና ስለተለያዩ ነገራቶች ሲያወራ አንድ ሊያወራና ልነግርህ የሚፈልግ ሰው አለ በማለት ለዛፈር እስማኤል ይነግረዋል። እናም ወዲያው ስልኮቹን ካወጣ በኋላ ስልኩን ይሰጠዋል። እናም ባህሪ ባባ ፖሊሶች መጥተው ስልክ ከሰጡት በኋላ ከዛፈር ጋር እንዲያወራ ይነግረዋል። እኔ እስር ቤቱ ስለገባው ተደስተሃል አሉ። ዛፈር ብዙ መደሰት አይጠበቅብም። እነሆ እኔ እስር ቤት ውስጥ ብገባም አሁን ላይ ወንድሜ ግን እስር ቤት አልገባም። እሱም እስማኤል ይባላል እና ለሱ ትእዛዝ አስተላልፌዋለሁ እንዲገድል በማለት ይነግሩታል። በዚህ ሰዓት ላይ እኔን ማንም ሊገለኝ አይችልም ብሎም ሲናገር ካላሰበው ሁኔታ ዛፈር ወደ እሱ ተጠግተው በጩቤ ይወጉታል። እናም በመጨረሻ ዛፈር እያቃተ ምን ወጋኝ እስማኤል ጠላት ይሁን ብሎም ሲናገር አዎ እኔ እኮ የባህሪ ባባ ወንድም ነኝ በማለት እስማኤል ይናገራል። እያንዳንዶቹ ተቀናቃኞቹና ሰዎች ናቸው ያላቸው ሰዎች ተራ በተራ እየመጡ ከጎን ጎን ሁሉም በጩቤ ይወጉታል። እናም ባህሪ ባባ ሰላምታ ካቀረበለት በኋላ ከእስር ቤት ሆኖ ዛፈርን ያስገድለዋል። እስማኤልም ይህ ለወንድሜ በቃል ነው በማለት ቤንዚላር ከፍክፎ ዛፈርን ያቃጥሉታል። ብዙዎቻችሁ የዛፈር መጨረሻ እንደሚሆን ገምታችኋል ብዬ አስባለሁ። ባህሪ ባባስ መጨረሻው ምንድን ነው? አይሴጉል እንቅልፏን ተኝታ ትገኛለች። እናም ዛሬ ትልቅ ውሳኔ ወስናለች፣ ከሀገር የምትወጣበት። እሷ ጋር መቶ ፖይራዝ ካራይሊ ይቅርታ ቢጠይቃትም አብሯት ቢሆንም ግን ፈጽሞ እሱን አልፈለገችውም። እሱ ግን እሷ እንቅልፏን ስተኛ እንዲሁም አረፍ ስትል በእያንዳንዱ ሰዓትና ቦታዎቿ እየመጣ ይከታተላታል። አይሴጉል ዛሬ የተከራየችውን ቤት ለቃ እነሆ የምትበርበትና ወደ ለንደን ወደ ሌላ ሀገር የምትሄድበት ቀን ደርሷል። ታክሲም ካስቆመች በኋላ በፍጥነት ወደ ጉዞዋን ትጀምራለች። በሌላ በኩል ፖይራዝ ካራይሊ ስልክ ቢደውልላትም ፈጽሞ ልታነሳለት አልፈለገችም ነበር። ፖይራዝም ወደ እሷ ቦታ ሲመጣና የአይሴጉልን መሄድ ሲሰማ በፍጥነት ኤርፖርት ሂዶ እሷን ለማስቆም ሙከራ ያደርጋል። ፖሊስ ጣቢያ ውስጥ የነበሩት ባህሪ ባባና ሳደቲን ዛሬ ፍርዳቸውን ፍርድ ቤት ውስጥ ቁጭ ብለው የሚሰሙበት ቀን ነው ደርሷል። በሌላ በኩል አይሴጉል ከሀገር ለመውጣት ኤርፖርት ደርሳለች። ባህሪ ባባና እንዲሁም ደግሞ ሁሉም ፍርዳቸውን ከተቀበሉ በኋላ ጽኑ እስራት ተፈርዶባቸው እስር ቤት ውስጥ እንዲበሰብሱ ፍርድ ቤቱ ይፈርዳል። እናም በመጨረሻ ፍርዱ ይተላለፋል። ሶንጉል ይህን ስትሰማ እጅግ በጣም ታብዳለች። አይሴጉል ለፖይራዝ ካራይሊ ብትደውልለትም እሱ ግን መጥቶ ሊያድናት አልቻለም ነበር። እውነታው ግን እንደዛ አልነበረም። እየሮጠ በፍጥነት እየመጣ ባለበት ሰዓት ላይ ፖይራዝ ወደ እሷ ጋር ሊሄድ ሲል አንድ ሰው ይደውልለታል። የደውልለት ደግሞ እስማኤል እንደሚባል እየነገረው የባህሪ ባባ ወንድም መሆኑን ነግሮት ወዲያውም በመጨረሻ ሙሉ ቤተሰቦቹ በህይወት እንዲኖርለት የሚፈልግ ከሆነ በፍጥነት እንዲመጣ ይነግሯል። ሲናንም ሆነ እንዲሁም ደግሞ ሙሉ ቤተሰቦቹን እንደማይጎዳበት ተናግሮ በመጨረሻም ፖይራዝ ካራይሊ ከልጁና ከሚስቱ ጋር እንዲገናኙ አድርገዋል። አሁን ለአይሴጉል ምንም ነገር ሳትነግራት ይለዋል። በዚህ ሰዓት ላይ አይሴጉል ልትሄድና ከሀገር ልትወጣ እንደሆነ ለፖይራዝ ደውላ ልትነግረው ብትሞክርም ግን ፈጽሞ ያንን ማድረግ አልቻለም። ምክንያቱም አይሴጉልን እየተመለከታት ነበር ከፊት ለፊት። ግን ደግሞ ልጁና እንዲሁም ሚስቱ ስለታገቱበት አይሴጉልን ትቶ ፖይራዝ ካራይሊ መመለስ ነበረበትና ወደኋላ ተመልሶ ልጆቹን ለማዳን ወደ እስማኤል ጋር ይሄዳል። እናም የእስማኤል ሰዎች ይዘውት እሱን በፍጥነት ይሄዳሉ። አይሴጉልም ኤርፖርት ውስጥ ገብታ በመጨረሻም ፕሌኑን መጠባበቅ ትጀምራለች። ሰዓቱም ይደርሳል። ባህሪ ባባና እንዲሁም ሰዎቹ በፖሊሶች ታጅበው እነሆ በመኪናም ገብተው ወደ እስር ቤት ለመሄድ ሙከራ ያደርጋሉ። እነሱ ወደ እስር ቤት ሲገቡ አይሴጉል ደግሞ በጉጉት ካሁን ፖይራዝ ይመጣል እያለች ብትጠብቅም እንኳን ግን ሳይመጣ ወደ ፕሌን ውስጥ ለመግባት ሙከራ ስታደርግ ፖይራዝ በመኪና የእስማኤል ሰዎች ይዘውት ይሄዳሉ። ባህሪ ባባ እየሄደ ባለበት ሰዓት ላይ ፖሊሶቹ ምንም ባላሰቡት ሁኔታ መኪና ወደ ኋላ ተቀይሶ እነሱን ወደ አዲዶ የተባለ ሰው ያደርሷቸዋል። ፖይራዝም በመጨረሻ ወደዛ ቤት ከደረሰ በኋላ ከእስማኤልም ጋር ይገናኛል። ሲናንንም ምንም እንደማይፈጠር ነግሮት ጉንጮቹንም በጣም ስሞት ወዲያው ከአባቱም ጋር በሰላም ይለያያሉ። እናም ወዲያው ሲናንና እንዲሁም ሙሉ ቤተሰቡ ሲለቀቁ ፖይራዝ ካራይሊ ደግሞ በእስማኤል ይያዛል። ባህሪ ባባንና እንዲሁም ደግሞ ሁሉንም የያዘው መኪና አሁን አዲል ወደ ተባሉ የማህበረሰብና እንዲሁም ደግሞ የማፊያ መሪዎች ጋር ይመጣል።
እናም በመጨረሻ ባህሪ ባባና ሴማ እንዲሁም ሳደቲን ሁሉም በመሆን ከመኪናው ላይ ቀስ በቀስ አንድ በአንድ ተራ በተራ ሁሉም ይወርዳሉ። ከወረዱም በኋላ እንኳን ደህና መጣ በማለት ሰላምታን ካቀረበለት በኋላ ፖሊሶች ሁሉንም ነገር ሲይዙ ያልያዙትና ያልተመለከቱት አንድ ፋይል እንዳለና ያን ፋይል ደግሞ ኦፓሎቹ የት እንደሚገኙና የት እንዳሉ የሚያሳይ መሆኑን እንደሚያውቅ እየነገረው የነዛን መገኛዎችና ቦታዎች ቶሎ ብሎ ባህሪ ባባ አሳልፎ እንዲሰጠው ይነግረዋል። ባህሪ ባባ ግን ሁሉንም ፖሊሶች ወስደውታል። እኛ ምንም የደበቅነው ገንዘብ በሆነ ሀብት የለንም፣ ኦፓልም የለንም ሲል ይመልሳል። ፖይራዝ በተራው ደግሞ ፖሊስ አይደለሁም እኔ አሁንም ቢሆን ባህሪ ባባን ከእስር ቤት አስወጣዋለሁ። እስማኤል ብቻ እኔን ማመን የሚጠበቅብህ አስወጣዋለሁ በቅርብ ጊዜ። እኔ ፖሊስ መስዬ ከሆነ ተሳስተሃል። እስካሁን ድረስ ምንም አይነት የፖሊስ ማስረጃ የላቸውም። በቃ እነሱ የተያዙት በስራቸው ነው፣ ግን እኔ እነሱን ላስፈታቸው ነው። ጥቂት ቀናቶችና ጊዜያቶች ስጠኝ፣ እኔ እነሱን አስፈትቻቸው ልምጣ፣ እኔንም ልቀቀኝ ይላል። እስማኤልም በዚህ ሰዓት ላይ የእውነት እንደዛ ነው የሚመስልህ? ኧረ እባክህ እያለ በፍጥነትም ግደሉት፣ ጭንቅላቱን ብላችሁ እዚሁ አይን እያየ እንድትገሉ ትፈልጋለሁ ሲል ሰዎቹን ያዛል። በሌላ በኩል ደግሞ ጫካ ውስጥ ባህሪ ባባና እንዲሁም ሙሉ ሰዎቹ ተይዘው ይገኛሉ። ፖሊሶች በዚህ ሰዓት ላይ ቅደም ተከተላቸውን ይይዛሉ። የአዲል ሰዎችም ባህሪ ባባ ላይ መሳሪያ ለመተኮስ እየሞከሩ ወደ ፊት ለፊትም ተጠግተው ሳፈርን በጥይት ይመቱታል። ሳደቲንም በጣም ተናዱ። ደደብ ለምደው እንደዚህ የምታደርጉት ብሎም ሲናገር ፖሊሶች ነን በማለትም ፖሊሶች ተኩሳቸውን ይጀምራሉ። እናም በመጨረሻ ባህሪ ባባና እንዲሁም ሁሉም እርስ በርስ ሲሯሯጡ በመሳሪያ ተመቱ። ይህ የሚገኘው ሳፈር ደግሞ ወዲያው እየተንገዳገደ ቀስ ብሎ ይሄዳል። እናም ቀስ ብሎ ከሄደ በኋላ በፍጥነት ካለበት ቦታ ሄዶ ሰዎቹ ጋር ካልተዋጋሁኝ እናንተ ሄዱ፣ እኔ በመሳሪያ ቆስያለሁ፣ ስለዚህ ራሴ መስዋዕት አድርጋለሁ ማለት ሁሉንም በመሳሪያ ይመታችኋል። እናም ሳፈር እንደሚታደግላቸው ይነግራችኋል። ሳፈር መሳሪያውን ይዞ ብቻውን ወደ እነሱ ጋር ይሄዳል። እያንዳንዳቸውም ላይ ይተኩሳል። በመሳሪያ ሊመታና ሊገድል የነበረውን ፖይራዝ አለ። እሱ ሊገድል ባለበት ሰዓት ላይ አንድ ስናይፐር ተኳሽ ሊገሉ ያለውን ሰውና እንዲሁም እያንዳንዳቸውን እስማኤልንም ጭምር ሁሉንም በመሳሪያ ይመታችኋል። እናም በዚህ ሰዓት ላይ ይህ መሳሪያ ተኳሽ ማን እንደሆነ ግራ የገባው ፖይራዝ ካራይሊ እሱ ብቻ እስከሚቀር ድረስ ሁሉንም ይቀርላል። ሳፈር በዳግመኛ በመሳሪያ ይመታል። እናም ከተመታ በኋላ ያለበት ቦታ ላይ ይወርቃል። የእሱን መውደቅና የእሱን መጎዳት የተመለከቱት ሳደቲንም ሆነ ሁሉም ቀስ በቀስ ሳፈርን ለማዳን ይሄዳሉ። ሁሉንም ከገደለ በኋላ ይሞታል። እነሱም እዛው ደርሰው አምቡላንስ እንዲጠራና ወዲያው ፖሊሶች ቢመጡም ግድ እንደማይስጣቸው ሲናገሩ ፖይራዝ ካራይሊ ስናይፐር ተኳሹን ከተመለከተው በኋላ በመሳሪያ ሊገለው ቢሞክርም ስናይፐር ተኳሹን ግን ፖይራዝ ካራይሊ እንዳይገደል ተብሎ ስለነበር ካለበት ስፍራ በፍጥነት ያመልጣል። እናም ፖይራዝ ማን እንዳስገደለውና ማን ሊያስገድለው እንደነበር ህይወቱንም ማን እንዳዳነለት ሳያውቅ ከዛ ቤት ውስጥ በፍጥነት ቶሎ ብሎ ይወጣል። ሳፈር ደግሞ እጅግ በጣም ተጎድቶ ይገኛል። አሁን አይሲጉል ራሷን እያጽናናች ትገኛለች። ፖይራዝ ካራይሊ በፍጥነት ወደ እሷ ጋር ከመጣ በኋላ የኔ ቆንጆ ጥለሽኝ አትሂጂ፣ እንድንጋባ ፈልጋለሁ ሲል ወዲያውም ተንበርክኮ ቀለበት ሲያደርግላትና እንደሚያፈቅራት እየነገራት ሁለቱም እርስ በርስ ሲተቃቀፉ ሁሉም ሰዎች ሲያጨበጭቡ በህልሟ እያለመች ግን የእውነት አለመሆኑንና ፖይራዝ አለመምጣቱ በጣም አናዷት ወዲያው ካለችበት ሀገር ለቃ ወደ ሌላኛው ሀገር ትሄዳለች። አይሲጉል አረንጓዴ ነገር ስለምትወድ አሁን ወደ አረንጓዴ ስፍራ ላይ ስትሄድ፣ በሌላ በኩል ሙምታዝ የፖሊስ ስራውን እና እንዲሁም ደግሞ መታወቂያዋን ሲቀማ ፖይራዝ ካራይሊ በተራው ደግሞ እሱም ፖሊስ ሲደረግ ትዕይንቱ ያስቃኘናል። ባህሪ ባባና እንዲሁም ሁሉ እስር ቤት ውስጥ ሲበሰብሱና ሲገቡ ሳፈር ደግሞ አደጋ ደርሶበት ኦፕሬሽን ክፍል ውስጥ ገብቶ ትዕይንቱ ያስቃኘን። በሌላ በኩል ሴማም እስር ቤት ገብታ ሶንጉል ሁሉንም ነገሯን አታ አሁን ባሏን በተስፋ እየጠበቀች እንዲሁም ደግሞ ትንሹ ሲናን ፖይራዝን እየናፈቀና አይሲጉልን በጣም እየናፈቅ ሲያረባና ሲያለቅስ ትዕይንቱ አሰቃኝቶን እነሆ የምዕራፍ 1 የመጨረሻው ክፍል እዚህ ጋር ይጠናቀቃል። ተመልካቾች ትዕይንቱ እዚህ ጋር ተጠናቀቀ። በሌላ በኩል የአይሲጉልን ወንድም የገደለውና እንዲሁም ደግሞ እንዲሞት ያደረገው ሰው ፖይራዝ ካራይሊ አሁን ብቸኛና እንዲሁም ደግሞ አልቃሻ ሰው ሆኖ አላለቃ ሲል ላለቃው እየተናገረ ትዕይንቱ አዳዲስ ማስተሮችና እንዲሁም የድራማው ተዋናያኖች እየመጡ ያስቃኝናል። ትዕይንቱ እዚህ ጋር ይጠናቀቃል። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ።